ምን ነው ዛሬ የተናደድሽ ትመስያለሽ? እንደውም አሁን ተረጋግቼ ያገኛችሁኝ። ምን ነው ምን ተፈጠረ? አረ ተውኝ፣ በሰላም ከቤት ወጥቼ ገበያ ላይ ቦርሳዬን አይዘርፉኝም? ምን ተያዘ ታዲያ? ማን ብለው ይይዙታል? እኔ ራሱ እኮ አላየሁትም። ሰላቢ ይሁን ምን ብዙ ብር ይዘሽ ነበር? አዎ። አወጣጤማ በርበሬ ልገዛ ነበር። ስልክም ይዘሽ ነበር? አዎ። ቦርሳውም ደግሞ ውድ ነው? አዎ። ምን ይደረጋል፣ በቃ አጋጣሚ ነው። አጋጣሚ ጥቁሩ ቦርሳ ነው አይደል? አዎ። ምን ይደረጋል፣ አጋጣሚ ነው። አሁን በዚህ ጊዜ ራሱ እኮ ብር መዘረፍ ከባድ ነው። መሞት ይሻላል። አጋጣሚ ነው ብቻ። አይ አሁን ባለቤትሽ ራሱ ሲሰማ ምን ሊሆን? ልታናድጂ ነው የፈለግሽው ወይስ ምንድን ነው? አጋጣሚ ነው ብቻ አጋጣሚ። ስልኩ ላይ ራሱ ያሉ ያ ሁሉ የሰው ስልክ ቁጥሮች፣ እኛ ሁሉ ፎቶዎች፣ አጋጣሚ ነው ብቻ አጋጣሚ። ልጅሽ እንዴት ነው? የቱ? ውይ ለካ ሁሉም ሱሰኛ ናቸው። አሁን እኮ በዚህ ጊዜ አንቺ መጦሪያ ጊዜያቸው ነበር። አጋጣሚ ነው። አስበሽዋል? በሰላም አርፈሽ ቤትሽ ተቀምጠሽ ወይ ለቤትሽን ፈረሳለ። በቀሉ አጋጣሚ ነው። መጦር ቀርቶ ቤት ባይኖረሽ ኖሮ። አረ በቀሉ አጋጣሚ ነው። አጋጣሚ ባልሽም ሌላ ሚስት አለው ተባለ። በቀሉ እንደው በፈጠረሽ። አረ አጋጣሚ እኮ ነው። እንደው ስንትስ ልጅ ይኖረው ይሆን? አይ አይድለኝ። ምናልባት 7፣ ምናልባት 8፣ ምናልባት 9፣ በአጋጣሚ 100። ተልባ ቀቅለሽ አጠጭበትም ነበር ታዲያ? እሱማ ያብሰዋል። ተልባ በቃ አሪፍ ነው እማዬ። አዎ ማታ ቀቅለሽ ታሳድሩና ጠዋት ላይ መጠጣት። እማዬ እንዴ ፍቱን። እኔ ሁሌ ሲነሳብኝ እሱን አይደል እንዴ መጠጣው? እማዬ አስካሉ ራሱ እንደዛ ልጆቿ ጨጓራዋን ያቃጠላት እሱ አይደል የሚፈውሳት? ልወጣ ነው እስኪ። ኦሆ ታዲያ ሰፈተኛው ሁሉ ጨጓራው ሲነሳበት እሱን ነው የሚጠጣው? አረ እማዬ ልወጣ ነው፣ ብር ስጪኝ እስኪ። ልወጣ ነው፣ ብር ስጪኝ። አረ እማዬ በእናትሽ ትንሽ ብር እኮ ነው። አዎ ምን ይሆናል? እሺ የፈለግሽውን ያክል ስጪኝ። ኦሆ ኧረ አንተ ሊተወኝ። አረ ምን ይሄ ዝራ ነው እንጂ የሚነዘንዘኝ። ይኸው በቃ የፈለግሽውን ያክል እኔ ምንም አይደለም። ታዲያ 1 ብር ልስጥቅ? አረ እማዬ ምን ላድርገው ታዲያ? የፈለግሽውን አለኝ። ወይኔ ጄ አንተ ሴጣን ልትገለኝ ነው አይደል የምፈልገው? እንዴ ምን አደረኩ? አረ ያው እጄን አስቆረጠኝ። ሊያሳብደኝ እኮ ነው። ከትር እየመጣ እየለከፈኝ። አረ ራስሽ አይደለሽ እንዴት ስኬጅሽን የቆረጥሽው? አትየኝ፣ አይኔን አውጣለሁ። ምን እረጋጋለሁ? ሊገለኝ እኮ ነው የሚፈልገው። ሂዴ ቁስል ብላ ተርግዛልኝ። በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ቶሎ ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ውሃ ጠጡ። እና በመጨረሻ ማይነል ይበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። እሺ አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣሁት። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው? ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። ወንድሜ አንተ በቃ መቼም ሰው አትሆንም። እስኪ ዳይኖሰሩን ሞክረው። በእናትህ የሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉዳኩ እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳት በሽታ ይዞሻል። አይከብድም ወይ በልብ ያለን ሰው መርሳት? አንተ ያማል እንዴ? ምን ታከችልም? አዎ አልችልም። ይሄ ደግሞ መሪ ይባላል። እቺ ደግሞ ክላክስ ትባላለች። ምን ከችላለህ? ይሄ ደግሞ የዘፈን መክፈቻ ነው። ዘፈን ክፈትልኝ ወንድሜ። ስልክህ እንኳን ቻርጅ ያደርጋል። አንተስ እና በፈለክ ሰላም ነህ ጋሼ? የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ማከራየው በእናትህ እንዲህ ስቀይ ታመሰ አልኩሽ ጋሼ። ታላተኛ እሺ
ልጅዎትን ፈልጊያለሁ። አንተ ራሱ ምን ሆነህ ነው? እናት ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ 09 እሺ፣ ሁለተኛ ሌላ ሌባ የሬሳ ሳጥን ነህ እንዴ? የዘላለም መኖሬን እየፈለግኩኝ ነበር 09 ቆይ ሌላም አለኝ። ቆይ በምሽት እዚህ ምን ታደርጋለህ? ጨረቃ ሰማይ ያለ እንደ ቤቷ 09 ራሴን ነው የማጠፋው። ምን ልታደርጊ ነው? ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስላለህ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችዋለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ልታደርጉ ትችላላችሁ። አመሰግናለሁ። ቆሻሻ እኮ ነው። መውደድ ያገሬ ሰው ተይ መውደድ ያገሬ ሰው ፍቅር አይገዛ ዛንከ ያበላክ ነው እንግዲህ ወደ ሰርጉ እየገባን ካሽቦ ወንድሜ ደህና ነኝ እያልክ እየተጨነክ ነው? ደህና በቃ አትጨነቅ። እንዴ ስማ፣ ሚስትህን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር እያየኋት ነው። ያማል እንዴ? ከሚስቴ ጋር እኮ ነኝ ነው እንዴ? ወይ እህቴ፣ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው፣ ራስሽ አበላሽው። ጭር ባለ ስፍራ ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። እና ማጨር ናት። ተጠቀሙባት። ጭር ባለ ስፍራ ሳይኖርት ባት ቅደም አንቺ ማለት አንቺ ደርሰሽ ነኝ። ስማ ትንሽ ቆያለሁ። ደርሰን ግባ እከተልሃለሁ። ምን እናቴ ግማሽ መንገድ ላይ ምን ደርሰባት? በእግዚአብሔር በእናትህ ባት ግባ። እመጣለሁ እኔ እዚህ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁኝ። ባት አንዴ ጉንፋን ይዞኛል። እዛ ቅሽር ጠጣ ግማሽ መንገድ ላይ ምናምን ደርሰባለሁ። እናቴ እኔ በእናትህ እኔ ሻይ በእግዚአብሔር እመጣለሁ። እናትሽ እመጣለሁ። ቻው እመጣለሁ። ባት እየዞረኝ ነው። ዛሬ እስኪ የሆነ ታሪክ ላጫውታችሁ። እውነተኛ ታሪክ ነው። ድሮ ነው ላይክ ጀጅ እንዳታረጉኝ። ግን ከ2 ዓመት በፊት የሆነ ቀን ገንዘብ የለኝም መርቦኝ ምናምን መንገድ ላይ ቁጭ ብዬ ለምን የዴሊቨሪ ስራ አልጀምርም አልኩኝና የሆነ አፕሊኬሽን ዳውንሎድ አድርጌ ፉድ ዴሊቨሪ ከዛ ተመዘገብኩ ምናምን ደን የመጀመሪያ ኦርደር ታዘዝኩ ማለት ነው። ከዛ ሄድኩኝ ምግብ ቤት ምናምን ከዛ ተቀበልኳቸው ምግቡን ከዛ ወይኔ ዲሌት ሳላደርገው አፕሊኬሽን